አንዳንዴ ሱስ የያዘው እስከሚመስልበት ድረስ ዝም ብሎ ሁሌ ችግሩን ብቻ የሚያወራባችሁ ሰው አጋጥሟችሁ ያውቃል? ሁሌም በቃ ችግሩን የሚያወራ። ምናልባት እናንተም እንደዚህ አይነት ሰው ልትሆኑ ትችላላችሁ። ሁልጊዜም ቢሆን ችግር ማውራት፣ ምን እንዳጋጠማችሁ፣ ፍቅረኛችሁ ምን እንዳረጋችሁ፣ ገንዘብ እንደቸገራችሁ፣ ህይወት በቃ ልቃና እንዳላችሁ ምናምን። በነገራችን ላይ ከ90% በላይ የሚሆነው ችግራችሁን የምትነግሩት ሰው ስለ እናንተ ምንም ደንታ የለውም። ይሄንን ብታውቁ ኑሮ በእርግጠኝነት ማንም ሰው ችግሩን ለሰው አይናገርም ነበር። ከዛ ደግሞ ሌላው ችግር ምንድነው? በጣም ብዙ ጊዜ ለሰዎች ችግራችሁን የምታወሩ ከሆነ የምሬን ነው የምላችሁ ችጋራሙ ናችሁ ነው የምትቀሩት። ምክንያቱም ሁልጊዜም ቢሆን ችግር ባወራችሁ ቁጥር አእምሯችሁ ላይ የሚመጣው ነገር በሙሉ ችግር ብቻ ነው። በቃ ሁሌ ምክንያቱም ማማረር ነው። የእናንተ ነገር ማማረር ነው። በዚህ ችግራችሁን ብቻ አይደለም ስለ ጥሩ ነገራችሁም ቢሆን ሁልጊዜ የሆነውን ያልሆነውን በህይወታችሁ የተከናወነውን እያንዳንዱ ነገር ለሰዎች ለመናገር በቃ መቸኮል የለባችሁ። አንዳንድ ሰው እንደዛ ነው። በጭራሽ ካፉ ላይ ምንም ነገር ማቆየት የማይችል እና ሁልጊዜም ያወራል። ዛሬ እንደዚህ ሆንኩ፣ ነገ እንደዚህ ሆንኩ። እያንዳንዱ ሰው ዛሬ የት ውሎ እንዳደረ ያውቀዋል ማለት ነው ስለዛ ሰው። ባይዘይ በጣም ብዙ ጊዜ ሰዎች ስለናንተ የሚያውቁ ከሆነ በብዙ ነገር ተሸናፊ ነው የምትሆኑት። ሁልጊዜም ቢሆን ሰዎች እናንተን የሚያውቋችሁ ልትሆኑ አይገባም። የምትገመቱ መሆን የለባችሁ። ሙሉ ለሙሉ ሰዎች ማንነታችሁን ሊያውቁት አይገባም። የምታስቀሩት ነገር ሊኖራችሁ ይገባል። አንዳንድ ሰዎች ደግሞ በተቃራኒው የሰዎችን ደካማነት ወይም ችግር ከመስማት በዘለለ የራሳቸውን ችግር ለሰዎች አውጥተው መናገር አይወዱም። በእርግጥ ሁለቱም በጣም መጥፎ ናቸው። አብዝቶ በጣም ዝም ብሎ የራስን ችግር አድርጎ ዝም ማለት፣ ከዛ ደግሞ አንዳንዴ ደግሞ ምንም ነገር አፉን ማያስችለው ሰው ማለት ነው ሁሉንም ነገር እየሄደ የሚናገር። ሁለቱም ችግሮች ናቸው። በጣም ዝም ብሎ ደግሞ ሁሉንም ነገር ለራስ አድርጎ ዝም የሚል ሰው ቢከፋውም ደስ ቢለው ጸጥ ብሎ ለማንም ሰው ላለማናገር የሚወስን ሰው ደግሞ ይህም በህይወቱ በጣም ከባድ ነው የሚሆንበት። ምክንያቱም ማንም ስሜቱን የሚጋራ ሰው የለም፣ ሲያለቅስ አይዞህ የሚለው ሰው የለም። ግን ከሁለቱ የትኛው ይሻላል ብትሉኝ በእኔ በግሌ ለማንም ሰው ምንም ነገር አለመናገርን እመርጣለሁ። ምክንያቱም ሚስጥራችን በሙሉ የአደባባይ ሚስጥር ከመሆን ይድናል። ከዛ ደግሞ አብዛኛውን ጊዜ ለሰዎች ብዙ ነገር የምታወሩ ከሆነ በዛ ሰው የሚኖራችሁ እይታ በጣም የተለየ የወረደም ሊሆን ይችላል። ማለት ሁልጊዜ ችግራችሁ ሰው ይሰለቸዋል። ባይተው ከመሰልቸቱም በላይ ደግሞ የእናንተ ማንነት ያቀባችኋል። ጊዜ ጥሩ ነገር ቢኖራችሁ ችግራችሁ በጣም በበዛ ቁጥር ሰዎች በቃ እናንተ ምንም ተራ እንደሆናችሁ አድርገው ያስባችኋል ማለት ነው። ሁሉም ሰው ችግር አለበት በነገራችን ላይ። የሚለየው ምንድነው? ምን ያክል ሰው ያውቀዋል ነው ያን ችግር እንጂ ኦኬ ገሌ እኮ እንደዚህ ነሽ እንዴ። ምክንያቱም አሁን እናንተ ለምሳሌ ሁሌ አሪፍ ነገር የምታረጉ፣ የምትለብሱ፣ የምትዘንጡ፣ ጥሩ የምትበሉ፣ የምትዝናኑ አይነት ሰዎች ከሆናችሁ ሰዎች የሚቸግራቸው አይመስላቸውም። ግን እየሄዳችሁ ለሆነ ጓደኛችሁ ወይም ለሆነ ሰው ሁሌ እንደዚህ ቸገረኝ እንደዚህ ኮኝ ምናምን ብላችሁ ትነግሩት የሚያስበው ነገር ሁሉ ባንዴ ተቀየረ ማለት ነው። ሌላ ሰው ናችሁ ማለት ነው። ያ ሁሉ ነገር የታይታ ነው ማለት ነው። ስለዚህ ሰዎች ባንዴ ካላችሁበት ሌቭል ላይ አወርዶ ይጥሏችኋል ማለት ነው። ይሄ በጭራሽ ልክ አይደለም። ከዛ ደግሞ ሁልጊዜ ዝም ማለት፣ ሁልጊዜ ዝም የሚል ሰው ለኔ በጣም የተሻለ ነው። ኖርማሊ ሁልጊዜ ከሚለፈልፈው የተሻለ ማለት ነው። ግን ደግሞ ሁልጊዜ ደግሞ በጣም ዝም ባላችሁ ቁጥር ራሳችሁን ትጎዳላችሁ። አንዳንድ ነገሮችን ቢያንስ ለሰዎች አጥታችሁ ለመናገር መሞከር ግድ ነው። የሚያዳምጣችሁ ሰው ሳጣችሁ አጣቁም። አንዳንዴ ደግሞ የሚያዳምጥ ሰው ራሱ ማግኘት ከባድ ነው። በነገራችን ላይ እንዳዳምጣችሁ የምትፈልጉ ሰዎች ካላችሁ የቴሌግራም ሊንክ አስቀምጥላችኋለሁ፣ በዛ ማናገር ትችላላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላሙን፣ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ሰላሙን ባይ